እንግዲህ ያው እንደምታዩት ከዚህኛው ገደል ላይ ነው። እዚህ በሾላው በኩል ያለች በጣም ጠባብ መንገድ አለች። በኋላ ከላይ ወጥቼ ያሳያችኋለሁ። በዛ ጋር ነው እንግዲህ አህዮች የተራገፉት አህዮች እየበረሩ ሲሄዱ፣ እነዚህኛዎቹ ደግሞ ተጭነው እያለፉ እያለ በአጋጣሚ የሰው እጥረት ስለነበረ በጣም በሚያሳዝን ሁኔታ ሁለት አህዮች ከገደል ወድቀው ሞተውብናል። የአንደኛው አህያ ሬሳ ይኸውና እንደምታዩት እዚህ ጋር በጣም መጥፎ ገጠመኝ ነው የገጠመን። አንድ አህያ በዚህ ጋር ሞቷል። ሻይ የተጫነበት ማዳበሪያ ነው። ይሄ አንደኛው አህያ እዚህ ጋር ሞቶ ነው ያለው። በጣም ያሳዝናል። ስማት ወዳጆች፣ አንደኛው አህያ ደግሞ እዛ ታች ነው ያለው። ይኸውላችሁ ወደ ታች ወረድ ብዬ ቪዲዮውን ላምጣላችሁ። እዚህ ጋር ይኸውና አንደኛው አህያ እዚህ ጋር ነው። በጣም ያሳዝናል። በጣም ነው የሚያሳዝነው። እንግዲህ ነፍሱ አልወጣችም፣ እየተሰቃየ ነው ያለው። ቢያንስ ከ100 ሜትር በታች በላይ ነው ተምዘግዝጎ የወረደው ከነጭነቱ። እያጣጣረ ነው ያለው። የሚተርፍ አይደለም። በጣም ተጎድቷል። በጣም ነው የሚያሳዝነው። ከ100 ሜትር በላይ ነው የተምዘግዝጎ የወረደው። ላይ ቅድም ያሳየኋችሁ ቦታ በጣም ረጅም ነው። ሌላኛው አህያ እዛ ላይ ነው። በዚህ በኩል ነው እንግዲህ የወደቀብን። እንግዲህ ስማት ወዳጆች እንዴት እንደምናደርግ አናውቅም። እንግዲህ ምናልባት እንግዲህ ለአህዮቹ ባለቤት እንግዲህ ገዝተን መተካት ሳይኖርብን አይቀርም። እንግዲህ ስማት ወዳጆች የተለመደውን እንግዲህ የሰማዕቱን ትብብራችሁ እንድታደርጉልን። መቼም ጥሩ ነገር ስንሰራ ሰይጣን በተለያየ መንገድ ይፈትናል። እኛ መቼም መልካም ነገር አስበን ጥሩ ነገር እንሰራለን ብለን የበረከት ስራ ለመስራት ነው እየታገልን ደፋ ቀና እያልን ያለ ነው። ሰይጣን ደግሞ እንደዚህ አይነት ነገርን ያደርጋል። ያው በድርሳነ ገብርኤል ላይ እንደምታውቁት ሰይጣን በሰው ተመስሎ ገብቶ ከሰራተኞች ጋር ገብቶ ቤተ ክርስቲያኑ ከሚሰሩት ጋር ተቀላቅሎ አህዮቹን ወደ ገደል እየሰደደ ውሃ መቅጃ እንዝራዎችን እየሰበረ የቤተ ክርስቲያን ስራ እንዳይሰራ ያውክ እንደነበረ እኛንም እንደዚህ አይነት ፈተና ገጥሞናል። የስማት ወዳጆች እንግዲህ የተለመደውን ትብብራችሁን እንዶክስ እንድታደርጉልኝ በሰማዕቱ ስም ጠይቃችኋለሁ። በጣም ነው የሚያሳዝነው። በሚያሳዝን ገጠመኝ